የአዲስ አበባ ከተማ አስተዳደር ከግሉ ዘርፍ ጋር በመተባበር የከተማዋን ሁለንተናዊ ልማት የሚያፋጥኑ በርካታ ፕሮጀክቶችን እያከናወነ ይገኛል። ከነዚሁ የልማት ስራዎች መካከል በሚድሮክ ኢንቨስትመንት ግሩፕ አማካኝነት የሚከናወነውና የ1 ቢሊዮን ዶላር ፕሮጀክት የሆነው የመሐመድያ ፕሮጀክት አንዱ ነው። የፕሮጀክቱ አካል የሆነው የሳር ቤት ሽያጭ ማዕከልና ፕላዛ በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተመርቆ ለአገልግሎት ክፍት ተደርጓል። በዚህ ወቅት መልእክት ያስተላለፉት ከንቲባ አዳነች በመዲናዋ ውስጥ የሚከናወኑ የልማት ስራዎች የነዋሪዎችን ጥቅምና ምቾት መሰረት አድርገው እየተከናወኑ የሚገኙና ተጨባጭ ውጤትም እያስገኙ ያሉ መሆኑን ገልጸዋል። ከተማ አስተዳደሩ ከግሉ ዘርፍ ጋር በቅርርብ እየሰራ መሆኑን የጠቆሙት ከንቲባ አዳነች በዚህ ሂደት ውስጥ የሚድሮክ ኢንቨስትመንት ግሩፕ ተሳትፎ ላቅ ያለ መሆኑን ተናግረዋል። በከተማችን ላይ የምንሰራቸው አጠቃላይ የልማት ስራዎች ለሰው አንድ ግብአት የሚጨምሩ ለሰው ሸክም የሚያቀሉ አጠቃላይ ለሰው ክብርና ለሰው ጥቅም መዋል የሚችሉ እንዲሆኑ አስበን በዛ ልክ መስፈርት አስቀምጠን መስራት ከጀመር ከረምረም ብለናል። ውጤቱም አፋውቶ የሚናገር የሚታይ ሆኗል። የዛሬውን ልዩ የሚያደርገው